አበገደ የሚሉትን ፊደላቶች 26ቱን መያዝ አበገደ ሀወዘ ሀጠየከ ለመነ ሰአፈ ቀረሰተ አጸጰ የሚለውን እስከ ፐ ድረስ ዘርዝሮ መያዝ። ከዛ በኋላ ለመጻፍ ቀላል ነው። እነዚህ 26ቱን ከያዝናቸው ሌሎቹን ለመጻፍ ቀላል ነው ማለት ነው። ለምሳሌ ባለ እዚህ ጋር ቡ መጻፍ ነው። እንደገና ደግሞ እዚህ ጋር ጋለ ጉ። እሺ ሰላም እንዴት ናችሁ? አሁን ማሳያችሁ የአበገደን የፊደል ገበታ እንዴት በ3 ደቂቃ ሙሉውን እንጽፋለን የሚለውን ነው። ምክንያቱም አሁን ለምሳሌ ማለት ነው አበገደን መጀመሪያ እነዚህን አበገደ ሀወዘ ሀጠየከ ለመነ ሰአፈ ቀረሰተ አጸጰ ብለን ከሀ እስከ ፐ ያሉትን መሸምደድ ይጠበቅብናል። ከዛ በኋላ መጻፍ የሚጠበቅብን እንዴት ነው? አን ከጻፍን በቡ ብለን እንጽፋለን። እንደዚህ ስላሽ በቃ ሁሉንም መጻፍ ገ ጉ ጊ ደ ዱ ዲ ዳ ሃሁ ሂ ሃ ሄ ወው ዊ ዋ ዌ ው ዘዙ ዚ ዛ ዜ ዝ ዞ። ከዚህ በኋላ እየሞላ ይሄዳል እና እታች ድረስ ነው እዚህ ጋር የምንጽፈው። እታች ድረስ እዚህ ጋር አሁን ለምሳሌ ወ አለ እዚህ ጋር ው ስላለ እዚህ ጋር ወ፣ እዚህ ጋር ደግሞ ሄ ስላለ ህ ሆ ይሆናል ማለት ነው። እና በዚህ መሰረት ሙሉ ፊደላቶችን መያዝ እንችላለን። አቡጊዳ ሄውዞ በጉዲ ሃዌዝ ሆ። እነዚህን ልንጽፍ የቻልነው እነዚህን አምደ ፊደላቶችን በመያዛችን ነው ማለት ነው። ስለዚህ እንደዚህ ስላሽ ሁሉንም መጻፍ ነው። ስላሽ በምንጽፍበት ሰዓት ምን ይሆናል ማለት ነው? ሙሉ ፊደላቶችን ያለምንም አጋዥ ያለምንም ረጂ እንጽፋቸዋለን ማለት ነው። ስለዚህ እናንተ ፊደላቶችን መሸምደድ ይጠበቅብናል ማለት ነው። ቻይና በአሁኑ ሰዓት ዕለት የምትጠቀምበት ከ3000 እስከ 5000 ፊደላቶች አሏት። እነዛን ጠንቅቀው ያውቃሉ። እኛ ግን 26 የአማርኛ ፊደላት 7 ሲጨመሩ 33 ፊደላቶችን መሸምደድ ያጣፍ ሃሁ ሂ ሃ ሄ ሆ ብሎ ለመጻፍ ማለት ነው። በመጀመሪያ ደረጃ እነሱንም ፊደላቶቹን መሸምደድ ይጠበቅብናል። ለምሳሌ ሃላሃ መሰረሰ ቀበተ ሃና አከዋ ዘየደቀ ጠጰ ጸፈፈ የሚባሉትን መሸምደድ ይኖርብናል ማለት ነው። ከነዚህ መካከል የአማርኛ 7ቱ ሲጨመሩ በየመሃሉ ማስገባት ነው ማለት ነው። እና ይሄን ይመስላል ባጭሩ ማለት ነው። እናንተም ለሰዎች ተደራሽ እንዲሆን ሪፖስት፣ ሸር እና ላይክ በማድረግ እንዲሁም ኮሜንት ላይ አስተያየታችሁን በመስጠት እንዲሁም ያላችሁን አስተያየት ማንኛውንም ብርታትም ይሁን ትችትም ይሁን እዛ ላይ መስጠት ትችላላችሁ። እንዲሁም ያልተቀላቀላችሁ ፎሎ በማድረግ እንድትቀላቀሉ ጠይቃለሁ። ሰላም ሁኑ። ሰላማችሁ ይብዛ። አመሰግናለሁ።